እንደዚህ ይከብዳል እንዴ ለከፋ? ዛሬ አስቆመን እንዴት እንደምንሰራው በጣም ግራ ይገባል። እንዴ በጣም ይከብዳል። ተረበሽኩ ሁሉ ታውቃለህ። ለማንኛውም ግን ተመልካቾቻችን ለእናንተ ለከፋ ምንድነው ግን? ለከፋ ላንቺ ምንድነው? ምንድን? ፊዚክስ የጠየቅኩሽ አደረግሽው እኮ ለከፋ ነው። ለከፋ ላንቺ ምንድነው? ለከፋ ለኔ ለሴቶች የምትለከፍ ሴት ቆንጆ ነሽ ማለት ነው። ትለከፍ ሴት ቆንጆ ነሽ ማለት ነው። አንዳንድ ጊዜ ወንዶች ሴቶችን በጥሩ መልኩም በመጥፎም ሊናገሩ ይችላሉ። እንደ ነገረኝነት ነው የምወስደው። ልክ እንደ ነገረኝነት። ለከፋ አራድነት አይደለም፣ አራድነት አይደለም። ለከፋ እኔ እንጃ እንትን ስድብ ነው የሚመስለኝ። ለከፋ ብዙ ጊዜ ወንዶች ሴቶች ይላከፋሉ። ወንዶች አይላከፉም እንዴ? ማነው ሴቶች አይላከፉም? እኔ እንጃ አጋጥሞኝ አያውቅም። እኔም ተላክፌ አላውቅም። ስለዚህ ሴቶች ወንዶች የሚለክፉበት ነው ለከፋ ብቻ የሚባለው ነው። አንዳንዴ ሴቶችም ወንዶችን ሊለክፉ ይችላሉ። ግን ለኔ ለከፋ መጥፎ ለከፋ አላውቅም። ዘይት መረበሽ ነው ምናምን ነገር እንደዛ ያለ ነው። ለከፋ ማለት ምንድነው? ዘይት መረበሽ? አዎ አዶን ለከፋ ብዙ አይነት አለ። የሚያስጠላ አለ፣ ይደብር አለ። ሰዎች ስሜታቸውን የሚገልጹበት ነገር ነው። ሰው ሲያደንቃል ይላከፋ። ስለዚህ ለከፋ እሱ ነው አድናቆት ነው። አፕሪሺዬሽን ሲሆን ደስ ይላል። ኔጌቲቭ ነገር ሲሆን ደግሞ ትጨማቀቃለህ። ስለዚህ አሪፉን ነው አንቺ ደስ የሚል? አሪፉ ደስ ይለኛል። አዎ ሰው ከለከፈ ቆንጆ ሆነ ወጣል ማለት ነው። ሸፋፋ ብሎ ለከፈ ሰው ምንድነው? ሸፋፋ ብሎ ሲለክፍ ሸፋፋ አይደለችም ማለት ነው። ቆንጆ ነሽ ማለት ነው ለሱ። እንደዛ ነው። ለከፋ ይሁን በጣም የሚደብር የሆነ የሚያጎል ነገር አለው። ለኔ እንደዛ ነው። ጉድለት ይሰማኛል ሲለክፉኝ። አይ ቆንጆ ቢልሻን አንቺ እንደዛ ነው። አይ ለከፋ አይነት አለው፣ አይነት አለው። ቆንጆ በጣም ታምሪያለሽ ምናምን ካለ ያው ግን የሆነ ባለባበስ የሚተች ምናምን ከሆነ እሱ ይደብራል።